السلام عليكم ورحمة الله وبركاته ودي ኢትዮጵያውያን ኤርትራውያን በመላው ዓለም ዳርቻ የምትገኙ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልহামዱሊላህ። ዛሬ እንኳን ትንሽ ቀኑ የሚያስደነግጥ ነበር፣ ግን አልহামዱሊላህ ምንም ነገር የተፈጠረ ነገር የለም። በሳውዲ አረቢያ ጂዛን አካባቢ የምትኖሩ እህቶቼ ያው ዛሬ የተፈጠረውን አብዛኞቻችሁ ታውቃላችሁ ብዬ እገምታለሁኝ። እናም ያው ትንሽ አስደነግጥ ነበር። ሁላችንም ትንሽ ገብ ብለናል። ኢንሻአላህ አላህ ሁልጊዜ ሰላም ያደርግልን፣ ሀገራችንም አላህ ሰላም ያደርግልን፣ ያለንበትም አካባቢ ሁሉንም ቦታ ሰላም ያደርገው። ማን እንደ ሰላም የሰላም ዋጋው በጣም ትልቅ ነው። እናም ዛሬ እዚህ ምን ተፈጠረ መሰላችሁ? ሳውዲ አረቢያ በጂዛን አካባቢ ነው። በጂዛን አካባቢ ላይ ዛሬ የነጋው ሌሊት ሁቲ ሰው አልባ ምንድነው የሚባሉት እና ሁለት ከባድ መሳሪያ ጥላለች ማለት ነው። እና ጀት ነው የሚባለው እንደዛ ነገር ማለት ነው። እኔ ብቻ አልহামዱሊላህ ትንሽ ያስፈራ ነበረ፣ ግን ምንም ነገር የተፈጠረ ነገር የለም። እዚህ ሀገር ደስ የሚለው ነገር ምንም ነገር አደጋ ቢፈጠር ሰውም ላይ ሆነ ንብረት ላይ ጉዳት አይደርስም። እንዲሁም ደግሞ ሁሉም ስልኩ ይጮሃል ማለት ነው። እንቅልፍ ላይ እንኳን ከሆናችሁ ስልካችሁ በኃይለኛው ነው የሚጮኸው እና ቀጥታ እንትን ቁጥር ነው የሚቀመጥላችሁ ማለት ነው። ያ ከባድ አደጋ ከሆነ ከዛ አካባቢ ላይ የሚተባበራችሁ ቁጥር ነው የሚቀመጥላችሁና በጣም ነው ደስ የሚለው። የእውነት ምን ነው እኔ እንጃ ነው ያደኩበት አካባቢ እንደዚህ ያለ ነገር የለም። እና ምን ነው እኛም ቦታ እንደዚህ በሆነ ላለውኝ እና ፈጅር ላይ ነው ስልኬን የቀሰቀሰኝ። ከዛም ስመለከተውም ያደጋ ደውል ጥሪ ነው እንዴ ምንድነው ምናምን ብዬ በድንጋጤ በሩን ከፍቼ ወደ አረቦች ጋር እየጠየኳቸው ምንድነው የተፈጠረ ነገር አለ ምናምን ስላቸው እነሱም በጣም ገብ ብለዋልና በጣም እንደነገጥኩኝ ምንድነው የተፈጠረ ምናምን ብዬ ስጠይቃቸው እንደዚህ ነው ዝም በይ ምናምን አሉኝ። እነሱም በጣም ነው የሚፈሩት ታውቃላችሁና እና ብቻ አልহামዱሊላህ መሳሪያው ከሽፍ ተከሽፏል ማለት ነው። ሰውም ላይ ምንም ላይ ሲጀመር አልወረደም፣ ገና ሲወርድ ነው ያከሸፉት ማለት ነው። ይሄ ነገራቸው በጣም ነው ደስ የሚለኝ። እዚህ ሀገር ነው ሀገራችንም እንደዚህ ቢሆን ንብረት ባይወድም የሰው ነፍስ ባይጠፋ እርስ በርሳችን መገዳደላችንን ቀርቶ የውጭ እንኳን እኛ ላይ ጥቃት ሲፈጠር እንደዛ አድርገን ምን እናደርግበት ምን አለ ቢኖረንም ቢሆን ኢትዮጵያ እየብተውን በየመኛለው የእውነት በረመዳን አካባቢ እንኳን ራሱ ኢራን መሳሪያ ስትጥል ወደ ሪያድ እንደዚሁ ምንም ነገር ያደረገችው ነገር የላትም እና መሳሪያው እንደዚሁ አከሽፈውታል። በጣም በተደጋጋሚ ራሱ ከየመኖች ጋር ጦርነት ነበራቸው፣ ግን ምንም ነገር ላይ ጥቃት አይደርስም ማለት ነው። አልহামዱሊላህ ረብል ዓለሚን ምንም ነገር የተፈጠረ ነገር የለም። አልহামዱሊላህ እናም ዛሬ እንደዛ ነበረ፣ በድንጋጤ ላይ ነበርን ማለት ነው። እንግዲህ አላህ በሰላም ለሀገራችን ያብቃን። ከሰው ሀገራችንንም አላህ ሰላሟን ይመልስልን፣ ሰላም ያደርግልን። እናም እንዲሁም ደግሞ ሀገራችን ዝናብ የለም ይላሉ፣ ክረምት ነው አሁን። እናም እስኪ ለሀገራችን እንደው አድርጉ። ገበሬዎች ያለቀሱ ነው በአሁን ሰዓት፣ እንዲሁም ደግሞ እንስሳዎች በክረምት ሰዓት የሚበሉት አጥተው በጣም የሚያሳዝነው ማለት ነው። እና በየእምነታችሁ ዱዓ አድርጉ፣ ጸሎት አድርጉ። እንደኛ ቢሆን መቼም አይወርድም ነበር። የእውነት እኔ አንዳንድ ዚህ ሀገራችን ላይ የሚፈጠረው ነገር ሁኔታዎችን ሳይ በእኛ አይደለም ረህመት ፈጣሪ የሚያወርድልን በእኛ አይደለም፣ የእውነት በእንስሳዎች ነው። እንስሳዎች ባይኖሩ ምንም ነገር እንደማያወርድልን የሚታየኝ ኢትዮጵያ ላይ ማለት ነው። ሰዎች ባይኖሩ ምንም ነገር፣ ምክንያቱም በጣም ብዙ ነገር ነው የሚፈጠረውና በጣም ብዙ ነገር ነው የሚያስጠላው። ብቻ አልহামዱሊላህ ኢንሻአላህ አላህ ምን ይቸግረዋል፣ አንድ ቀን ሁሉም ነገር አልፎ ሰላሟ የሚመለስ ይሆናል። የሀገራችንም ተስፋ አንቆርጥም፣ መቼም ተስፋ አንቆርጥም።
ሰላም እንደምትሆን ተስፋ አለን። ዱአ አድርጉ፣ ጸሎት አድርጉ። እናም ያው እንግዲህ ካሁን ቀደም ዜናውን ካልሰማችሁ ጂዛን ላይ ተደናግጣችሁ ለነበራችሁ ይህን ይመስላል ማለት ነው የተፈጠረው። የወረወሩት ሁቲዎች ናቸው። ያው ማለት የመኖች አሁን ላይ ታውቃላችሁ ለሶስት ነው ለሁለት እንደዛ ተከፋፍለዋል። እና ሁቲዎች ደግሞ በጣም ከባድ ናቸው። እነሱ ናቸው ችግር እየፈጠሩ ያሉት አሁን ላይ። ብቻ አልሐምዱሊላህ ምንም ነገር አይፈጠርም ወደፊትም። ያሁኑም በሰላም ሁሉም አርፏል። ማለት ክፉ ነገር የለም። የተጣለውም በሰላም ምንም ነገር ሳይፈጥር በርዷል ማለት ነው። አልሐምዱሊላህ አልኩልሃል። እኔ ደግሞ ያለሁት የሚገርማችሁ ነገር እዛው ድንበር ላይ ነው ያለሁትና እዛው እኔ በቃ ትንሽ ጥይት ኩሽ ካለች በጣም ነው የሚያስፈራው። እዛው ድንበሩ ላይ ስላለው ማለት ነው። ስራ ቦታ ይዛ ስለሆነ ታውቃላችሁ። የመንና ጂዛን ማለት በጣም የአንድ ሰዓት መንገድ አንድ ሰዓት እንኳን አይደለች፣ የግማሽ ሰዓት መንገድ እንደዛ አካባቢ በሉት በመኪና በጥሩ መኪና ከሄዱ ማለት ነውና እኔ ደግሞ እዛው ድንበሩ ላይ ነኝ። ትንሽ የሆነ ጥይት እንኳን አይደለም የከባድ መሰረትን ጥይት እንኳን ስተኩስ ይሰማናል። ቤቱ ግግግ ነው የሚለውና እስኪ ዱአ አድርጉ ማለት ነው። ከዚህ ሰፈር እወጣለሁኝ እለቃለሁኝ ማለት ነው። ወደ ጅዳ ሄዳለሁ እያልኩ ነው ኢንሻአላህ። ያው አላህ ቅርብ ያደርግልኝ እዛ መሄድበትንም ወደ ጅዳ መሄድበትንም። በዚህ አጋጣሚ የኔን ቪዲዮ የምታዩ ጅዳዎች ትቀበሉኛላችሁ እያሰብኩ ነው ማለት ነው ኢንሻአላህ። እና ሀባይቢ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ አድርጉ ማለት ነው። ላይክ እና ሰብስክራይብ አይከፈልበትም፣ በነጣ ነው። ለነገሩ እንደዚህ ያለ ቪዲዮ ብዙ ጊዜ ሰዎች እንትን አይሉ። ያው ሰው ፕራንክ ምናምን ነው የሚመቻቸው፣ ምናምን የሚያዝናና ቪዲዮ ምናምን ነው የሚወዱት ማየት። እኛ ደግሞ ያው እንግዲህ ሰው ቤት እስካለን ድረስ ብዙም እንደዛ ያለ ቪዲዮ ለመስራት ስለማይመቸን እንደዚሁ እያልን እንሞክራለን። ኢንሻአላህ ተስፋ አንቆርጥም። በዚህም ወደፊት ሁሉ ነገር አልፎ እንደማንኛውም ሰው ክሎን እንሰራ ይሆናል ማለት ነው። የማዳም ቅመሞችዬ አብሽሩ፣ እንበርታ፣ ታርስ በር ሰብስክራይብ አድርጉ፣ ላይክ አድርጉ እላችኋለሁ። ላይ ሰሞን እየገባው ነበረ። አሁን ደግሞ ዛሬና ትላንትና አልገባሁም። እንደፈለኩ ነው። ላይ ስራ ሲበዛብኝ ድክም መስለኝ ምናምን አልገባም ማለት ነው። አንድ ሰሞን ገባ ለና ስለምድና በዛው ደግሞ ጠፋለሁ። በጣም ችግር ነው። ዩቲዩብ ቻናል በጣም ትኩረት ይፈልጋል። ላይ በተከታታይ መግባት ያስፈልጋል። ቪዲዮዎችን በተከታታይ መልቀቅ ያስፈልጋል ምናምን ነገር ግን ብዙም አይደለም ህጉ ላይ። ስለዚህ እናንተ አበረታቱ። ያያችሁት ላይክ ካደረጋችሁ ላይክ ደግሞ ሼር ያደርጋል ማለት ነው። የላይክ ብዛት ካለው ማለት ነው ሀባይቢ